እሺ በመጀመሪያ አክብረክ ስላስገባኸኝ እግዚአብሔር ያክብርልኝ። ቴንክ ዩ። ሲቀጥል ደግሞ ጥያቄ ልጠይቅ አይደለ? ይቻላል? ይቻላል። እሺ መጠየቅ የምፈልገው ጥያቄ ቅድም ወንድሜ ምን ሲል ላይክ ምንድን ነበር ያለው? ባለሟል መቼ ነው እስልምና የመጣው ነው እንደዛ ነገር ብሎ ጠየቅ አይደል? አንተ ደግሞ ዘመን ቁጥር የለውም አልክ። ግን ያው እስልምና በቅርቡ እንደመጣ እናውቃለን አይደል? ካልተሳሳት ከ600 ዓመት በፊት ነው ምናምን ይባላል። ላይክ ነብዩ መሐመድ ከመጡ በኋላ ነው አይደል እስልምና የመጣው? እኔ እንደዛ ነው ማስበው። የተማርኩትም እንደዛ ነው። የት ነው የተማርሽው? ትምህርት ቤትና ቤተክርስቲያን ውስጥ ቄሶች አይደለም እንጂ የሙስሊሞችን መጽሐፍ አንብበሽ አይደለም? አይ የእናንተ መጽሐፍማ ለምን አነባለሁ? አዎ፣ ስለዚህ በሱ ብሎ የነገሩሽ የቤተክርስቲያን ቄሶችና ልክ እንዲሁ ደግሞ ትምህርት ቤት ሂስትሪ መጽሐፍ ስድስተኛ ክፍል ነው ሰባተኛ ክፍል ስንማር ስድስተኛ ክፍል ተምራችኋል። ልክ እንደኔ ከፍተኛ ለማንኛውም ትምህርት ቤትና ቤተክርስቲያን ነው እንደዚህ ብለው የሚያስተምሯቸው። እኔ ግን ስለአንድ አለ አላቅም ነበር። ትምህርት ቤትም አለ። አዎ ትምህርት ቤት አሁን ላስረዳሽ። አንድ ጊዜ አዳምጪ። ስለ አንድ እምነት ስታጠኑ ለሙስሊሞችም ለክርስቲያኖች የዚያ የእምነት መጽሐፍቶች ምንድን ነው ብላችሁ አንብቡ። ሰዎች የሚሞሏቸውን ፕሮፓጋንዳና ዝም ብሎ የሆነ ጋዜጣ ላይ የተጻፈ ነገር ተይዞ አይደለም እምነት የሚያዘው። እኔ ክርስትናን ለማወቅ ከፈለኩኝ ቀጥታ መጽሐፍ ቅዱስ ነው ማለት ነው እጄ ከኦሪት ዘፍጥረት እስከ ራእይ ድረስ ክርስትና ሃይማኖትን እፈልገዋለሁ። አምላክ ደንግጎታል ወይ? የመጀመሪያው ጥያቄ። ነብያቶች ከአምላክ ተቀብለው ሰብከውታል ወይ? ሁለተኛው ጥያቄ። ነብያቶች ያንን ሃይማኖት ተከትለውታል ወይ? ሶስተኛው ጥያቄ። እንደዚያ ብዬ ነው ማለት እንጂ ሂጄ ስለ ክርስትና የሆነ ጋዜጣ እንትን ዘለቀ የሚባል ሰው ጽፎ ጋዜጣ ሳትሞ ፍራንኩን እየቸበቸበ እኔ ቁጭ ብዬ ክርስትና ማለት ይሄ ነው። ይሄ ሞኝነት ነው። ይሄ ሞኝነት፣ ይሄ ስህተት ነው። ገብታችኋል? ሂጄ መለኮታዊ መጽሐፍ አለን ብለዋል እነዚህ ሰዎች። በዚያ በመጽሐፋቸው ላይ ሃይማኖታቸውን እፈትሻለሁ። እንደዚያ ነው የምታደርጉት። አሁንም ቁርአን ላይ ስትመጡ ጊዜ ቀጥታ ሙሉ የሙስሊሞች መለኮታዊ መጽሐፍ ከአምላክ ስለ በነብዩ ሰለላሁ ዐለይሂ ወሰለም የተገለጠላቸው ቁርአን እና ሐዲስ አለ። በዚያ ላይ ከሱረቱል አልፋቲሃ እስከ ሱረቱል ናስ ድረስ 114 ምዕራፉን እንዲሁም በሐዲስ ላይ አምላክ ደግጎታል ወይ? ነብያቶች ሰብከውታል ወይ? ነብያቶች እኛ ተከትለናል ብለዋል ወይ? የሚለውን እናያለን። አሁን ይህን ስናይ ጊዜ መጽሐፍ ቅዱስ ላይ ሄደን ይህን ጥያቄ ስንጠይቅ ለምሳሌ አምላክ ክርስትና ሃይማኖትን ተከተሉ ብለዋል ወይ? በፍጹም አንድ ቦታ ላይ አታገኙ። ከነቢያቶች መካከል አንድ ነቢይ እኔ ክርስቲያን ነኝ ብሎ ራሱን በዚህ ሃይማኖት እንደሚከተል ይገለጻሉ? የለም። እሺ ነቢያቶች ህዝቦቻቸውን ክርስትና ሃይማኖትን ተከተሉ ክርስቲያን ሁኑ ብለዋል ወይ? አላሉም በፍጹም። እኔ ክርስቲያን ነኝ ብሎ የተናገረም ነቢይ የለም። ገብታችኋል አይደል? ስለዚህ በቁርአን ላይ ስንመጣ ግን ለነዚህ ጥያቄዎች ሁሉ መልስ ታገኛላችሁ። አምላክ ራሱ እስልምናን ሃይማኖት ተከተሉ ሙስሊሞች ሁኑ ብሎናል። ወላ ተሞቱና ኢላ ወአንቱም ሙስሊሙን አለ። አደራ እናንተ ሙስሊሞች ናችሁ እንጂ አትሙቱ አለ። ገብታችኋል አይደል? ልክ እንዲሁ ነቢያቶች እኔ ሙስሊም ነኝ ብሎ ኑህ አለይሂ ሰላም ወእምርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆነ ታዘዝኳል። ስለዚህ ላይክ እነሱ ከምን ተነስተው ነው እንደዛ ያሉት? የሆነ መረጃ ይኖራቸዋል ብዬ አስባለሁ አይደለ? ከመሬት ተነስተው ከ600 ዓመት በፊት መጣ አይሉም። የሆነ መረጃ አላቸው ብዬ አስባለሁ። ትምህርት ቤትም የሚያስተምሩ ከሆነ የሆነ ያወቁት ነገር አለ ብዬ አስባለሁ አይደለ? ላይክ ሙሉ በሙሉ ሐሰት ነው ልንል አንችልም። ትምህርት ቤት ደረጃ እስከሚማር ደረጃ ከደረሰ ለምን ሙስሊሞች አትቃወሙ ነበር? እውነት ካልሆነ ለምን አትቃወሙ ነበር? የሆነ ዝም ብሎ ጠጃም ተነስቶ ባወራ ቁጥር ለብር የምንቃወመው እና እንቃወመም ማውራት ይችላል። ሃይማኖታቸው እነሱ የውሸት ነው ብለህ እኔ የውሸት ነው ብዬ አላስብም። እውነት ለመናገር ማርያም ግን የውሸት ነው ብለህ ካሰብክ አለ አይደለ? የውሸት እንትን እየተባለ አይደለ? የውሸት መረጃ እየተነገረባቸው አይደለ? በሙስሊም ስም ያንን ነገር ማስቆም አለባችሁ ብዬ አስባለሁ። እኔ እንጃ። አይሽ እየተቃወመን ነው፣ እያስተማርናቸው ነው። አሁን እየተማሩ ነው። አሁን አንቺ ለምሳሌ ካስተማርኳቸው መካከል ነሽ። አንቺ ቅድም መጽሐፍ ላይ እንዲሁም ደግሞ እንዲሄን ነበር የምንሰማው ከ600 ዓመት በኋላ ነው የምንሰማው። እሱ ትክክል ነሽ፣ የምትሰሙን ነገር ትክክል ነው። ግን የመለኮታዊ መጽሐፍቶቹ ምን ይላሉ ብለሽ ዛሬ መተሽ ጠየቅሽ፣ አወቅሽ። እስልምናን አምላክ እንደደነገገውና ነብያቶች እንደሰበኩት የነብያት ተከታዮችም እኛ ሙስሊሞች ነን እንዳሉ ነብያቶች እኛ ሙስሊሞች ነን እንዳሉ ቃል በቃል አለ። እንደው የእናንተን መጽሐፍ መርመረሽ ታውቂያለሽ? ሜሉ እግዚአብሔር ክርስትና ሃይማኖትን ተከተሉ ብሏል? አልጨረስኩም እኮ ሀሱ ከጨረስኩ አለ ጠይቀኛል። አይዞህ
እኔ በእምነት ላይክ አውቄ ሳይሆን በእምነት ነው ሃይማኖት የማምነው። እግዚአብሔር የድንግል ማርያም ልጅ አዳኝ እንደሆነ አምኜ ነው እንጂ ያን ያህል እውቀትም የለኝም እውነት ለመናገር። ግን ከእውቀት ይልቅ እምነት ይበልጥ የለ? ከእውቀት በላይ እምነት ስታምን አይደለ ሁሉ ነገር የሚደረግልህ? እውቀት እኮ ከእምነት በኋላ የሚመጣ ነገር ነው አይደል? እሺ ቀጣይ ጥያቄ ደግሞ እሺ፣ ስለዚህ እስልምና መቼ ነው የተመሰረተው አልክ? ቁጥር የለውም አልክ አይደለ? እንደዚህ ነው የምንለው ነገር የለም። መጀመሪያ አይደል ያልከው ካልተሳሳትኩ ከአዳም ጀምሮ ነበር። ከዛ በፊት መላእክቶች ሁሉ አንድና አምላክ በብቸኝነት የሚገዙ ናቸው። ኢስላም ማለት አንድና ብቸኛ የሆነውን አምላክ አላህን መስበክና ነቢያቶችን በዚህ ነው። እሺ ለምንድን ነው ቁርአን በአረበኛ የወረደው? ሌላ ቋንቋ አላህ መምረጥ አይችልም ነበር? ይችላል። እሺ መልሱን አዳምጪ። አምላክ አላህ ሱብሓነሁ ወተዓላ አንድ ነብይ ሲያስነሳ ጊዜ በሚናገርበት ቋንቋ ነው ቃሉን የሚገልጥለት። አማርኛ ቋንቋ ተናጋሪ ከሆነ ያ ነብይ አማርኛ ነው የሚገለጥለት፣ እንግሊዝኛ ወርደለት። የእንግሊዝኛ ቋንቋ ተናጋሪ ከሆነ እንግሊዝኛ ቋንቋ ነው የሚያናግረው። ያ ነብይ በሚናገርበት ቋንቋ አምላክ አላህ ሱብሓነሁ ወተዓላ ቃልን ይገልጥለታል። እንደዚያ ነው የሚሆነው። ስለዚህ የመጨረሻው ዘመን ነብይ ነብዩ ሰለላሁ ዐለይሂ ወሰለም የምን ቋንቋ ተናጋሪ ነበሩ? የአረበኛ ቋንቋ ተናጋሪ ነበሩ። ስለዚህ ያ ነብይ በሚረዳውና በሚገባው ቋንቋ ነውና አምላክ ሊያናግረው የሚገባ፣ በማይገባውና በማያውቀው ቋንቋ ሊያናግረው አይገባም። እና ለዚህ ነው ቁርአን በአረበኛ እንዲወርድ የሆነው ማለት ነው። አላህ ይህን በቁርአን ላይ ሲናገር ወለቀድ አርሰልና ሩሱለን ሚን ቀብሊክ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ይላል። ሙሐመድ ሆይ ከአንተ በፊት መልእክተኛ ነብያትን አላኳቸውም በሚናገሩበት ቋንቋ ቢሆን እንጂ እያለ ይናገራል። ስለዚህ ነብያት ሲነሱ ጊዜ በሚናገሩበት ቋንቋ ነው አምላክ አላህ ሱብሓነሁ ወተዓላ የሚገልጥላቸውና የሚያናገራል። እሺ ስለዚህ ነብዩ መሐመድ አረበኛ ስለሚናገሩ ነው ቁርአን በአረበኛ የወረደው ማለት ነው። ሰአበሻ ቢሆን ኖሮ በአማርኛ ነው የሚወርደው ማለት ነው። ሌላም ቋንቋ ተናጋሪ ቢሆን እሺ ስለዚህ ነብዩ መሐመድ እንዴት ነው አላህ ለነብይነት የመረጣቸውና ያስፋፉት? እና ከዛ በፊት ደግሞ አይ ቲንክ ሂጅራ እኔ ተምሬያለሁ ሂስትሪ 10ኛ ክፍል ኢትዮጵያ ያለው ተምሬያለሁ። ሂጅራ ነው የሚባለው ሂጅራ የቅዱስ ጦርነት ይባላል። ሆሊ ዋር ምናምን ይባላል። እና እሱን አንተ ትቀበለዋለህ አይደል? ቅዱስ ጦርነት ነው ተብዬ ሂስትሪ ላይ ተማርኩ። ቅዱስ የሆነ ጦርነት ነው። ስደት ማለት ነው። ሂጅራ ማለት ስደት ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጂሃድ ለማለት ፈልገሽ ነው? አዎ ጂሃድ ቅዱስ ጦርነት ነው። ሆሊ ዋር ነው ምናምን ብላን አስተማረችንና አይ ቲንክ ማን ነበረ ቀኛዝማች ነው ግራዝማች እንዴ ነው ቀኛዝማች ማን ነው ኢትዮጵያ ላይ መጥቶ ቤተክርስቲያንን ያቃጠለው? ግራ መሐመድ ግራኝ ነው። አዎ መሐመድ ግራኝ እሱም አድርጓል መሰለኝ አይደለ? እንደዚህ እየገደለ እንዲሰልሙ አድርጓል። ቤተክርስቲያናትን አቃጥሏል ምናምን አይደል? እሱን ታምናለህ? ግራዝማች ነው ቀኛዝማች አይደለም መሐመድ ግራኝ ያ አይደለ? እንደዛ ማድረግ አይፈቀድም። ላስረዳሽ ሐሳብ ጨርሽና ላስረዳሽ። እሺ አንተ ቅዱስ ጦርነትን ትቀበላለህ? ላይክ አሁን እኔን ገለኸኝ አርደኸኝ እስልምና እንድቀበል ትፈልጋለህ? እሱን ትቀበላለህ? በፍጹም አልፈልግም። አስተምሬሽ ሰብኬሽ የነብያትን መንገድ እንድታውቂ አድርጌሽ በቻልኩት አቅም አስረድቼሽ ነብያቶች ምን እንዳሉ ወደ እነሱ መንገድ እኔም አንቺን በአንድነት ተሰባስበን ሙስሊሞች ሆነን አንዱን አምላክ እየተገዛን ወደ ገነት እንድንገባ ነው የምፈልገው። እኔ በፍጹም እናንተን አይደለም ልገላችሁ። አትቀበልም ማለት ነው? ቅዱስ ጦርነት አትቀበልም? ላይክ ማረድ ምናምን አታምንም? በማረድ ክርስቲያኖችን አታምንም? አዎ ላስረዳሽ፣ አንድ ጊዜ አዳምጪ እሺ። ስለ ጂሃድ የሚለውን ላስረዳሽ። ጂሃድ የሚለውን ብዙ ሰው የተረዳ አያችሁ በምንድን ነው? ክርስቲያኖችን ሄዶ በመጨፍጨፍና በመግደል የሚደረግ ጦርነት ነው። ከዛም ሰው ይጸድቃል ብለው ያስባሉ። ይህን የነገሯቸው ጂሃድ ማለትን ማለት ነው። ጂሃድ የሚለው ከቃሉ ስንነሳ የአረበኛ ቃል ነው። ወደ አማርኛ ስንቀይረው ትግል ማለት ነው። ትግል ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ ላይ በነበሩበት ጊዜ ለ13 ዓመት ያክል ቆይተዋል። በ40 ዓመታቸው ተላኩ። የነብይነት አገልግሎታቸው ለ23 ዓመት ያክል ነበር። በ63 ዓመታቸው ከዚህ ዓለም ሄደዋል። ስለዚህ መካ ላይ 13 ዓመት፣ መዲና ላይ 10 ዓመት ቆይተዋል። መካ ላይ 13 ዓመት ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ በጣም በርካታ እንግልት ደርሰውባቸዋል። በካህዲያኖች በርካቶችን ገለዋቸዋል፣ አሳደዋቸዋል። ወደ ኢትዮጵያ ሁሉ እስከ መምጣት ድረስ ደርሰዋል። ይህን ታውቃላችሁ ሁላችሁም። ያ ሁሉ የሆነው ለምን መሰላችሁ? ጂሃድን ሽሽት ነው።
እንዳይዋጉ ነው። ገብቷቸዋል አይደል? እንጂ እዛው ግጠሟቸው አብሽሩ ማለት ይችል ነበር አምላክ አላህ። ነገር ግን መጀመሪያ እስከ 13 ዓመት ድረስ ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት ብቻ አስተምር ነበር የተባሉት። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ፣ እጃችሁን አጣጥፋችሁ ቁጭ በሉ ይላል አላህ ቃል በቃል ለመካ ሰዎች ለአማኞች። ሶላትን ስገዱ በአግባቡ፣ ምጽዋትንም ለድሃዎች አድርጉ፣ እስከዛ ድረስ በፍጹም ጫፍ እንዳትነኩ ተብለዋል። ጠላት እንኳን ቢነሳባቸው ስደት አድርገዋል። ስለዚህ ሰውን እኛ የምንጠራው በምንድን ነው? በአስተምሮት ነው። ለ13 ዓመት ያክል ነቢ ሰለላሁ ዐለይሂ ወሰለም መካ ላይ ሲያስተምሩ አንዲትም ጂሃድ አላደረጉ። እርሳቸው ላይ ያን ሁሉ ግፍና መከራ እያደረሱባቸው ታግሰህ አስተምር ነው የተባሉት። ፈዕፉ ወስፈሑ ሐታ የእትየ አላሁ ቢአምሪሂ ይላል አላህ። ይቅር በሉ እለፉ፣ እኔ አምላካችሁ አላህ ትእዛዜን እስካመጣ ድረስ አለ። ልክ ከመካ ነቢ ሰለላሁ ዐለይሂ ወሰለም በ13 ዓመታቸው አስተምሮ በኋላ ስደት አድርግ አንተ ራስህ ተባሉ። አየህ፣ አንተ ራስህ ስደት አድርግ እንዳትዋጋ ተባሉ። ነቢ ሰለላሁ ዐለይሂ ወሰለም በሌሊት ለመውጣት ወሰኑ። አማኞችን ሂዱ ካሏቸው በኋላ አማኞችን ካሳደዱ በኋላ ወደ መዲና፣ በዚያም ሄዳችሁ እኔን አላህን ተገዙ የትም ስፍራ ብትሆኑ አላህ ብሎ ቁርአን አወረደ። እና አርዲ ዋሲዐቱን ፈኢያየ ፈዕቡዱን አለ። ከዚያ በኋላ ለመውጣት ባሰቡ ጊዜ ግድያ ሙከራ አደረጉባቸው የመካ ከሃዲያኖች። ዛሬ ሙሐመድ ሌሊት እንደሚወጣ ሰምተናል፣ ምንም እናድርገው በሚል ስብሰባ አደረጉ። የመካ ሹማምንቶች፣ ንጉሶች፣ ከሃዲያኖች ግማሾቹ እንግደለው አሉ፣ ግማሾቹ እንሰረው አሉ፣ ግማሾቹ ከዚህ ሀገር እናባረው በቃ አሉ፣ ወደ ሌላ ሀገር ወደዛች ወደ መዲና እንዳይሳደድ እንደገና እዛ እንዳያጠናክር ተብሎ ከዚያ እንግደለው በሚል ተስማሙ። ሊገሏቸው ሁላቸውም ተሰባስበው በራቸው ላይ ጠበቋቸው በሌሊት። ነገር ግን አላህ ሱብሓነሁ ወተዓላ በሚደንቅና በሚገርም ተአምር አዳናቸው። ምን አደረገ በዚያን ጊዜ ከተባለ ሙሐመድ ሆይ በፊታቸው ዝም ብለህ ውጣ እለፍ፣ እኔ አይናቸውን አውራለሁኝ አለ አላህ። በቃ እንዳያዩ አድርጋቸዋለሁ አለ። ልክ ይህን ተአምር ክርስቶስ መጽሐፍ ቅዱስ ላይ ታች ከሆነ ያደርገው ነበር። እሱም ምንድነው? አይሁዶችም ድንጋይ አንስተው ሊወግሩት ፈለጉ ይላል። በፊታቸውም ሰንጥቋቸው ሄደ ይላል። አይናቸው ይታወር ነበር። አላህም ለነብዩ ሰለላሁ ዐለይሂ ወሰለም ይህን ተአምር ደገመው። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአኽሸይናሁም ፈሁም ላ ዩብሲሩን አለ። ከፊት ለፊታቸውን ግርዶሽ አደረግኩባቸው፣ ከኋላቸውን ግርዶሽ አደረግኩኝ፣ ሸፈንኳቸው፣ አይናቸውም እነርሱም አያዩምም አለ አላህ። አያቸው አይደለ? ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ከቤታቸው ወጣ ብለው ሄዱ። ሰይፋቸውን ይዘው በራቸው ላይ እንቅልፍ ተጣለባቸው። እነዚህ ከሃዲያኖች ሳያዩአቸው ወጡ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም አላህ አዳናቸው፣ ሄዱ። እንደጠቃላይ ይህ ሁሉ የተደረገው ጂሃድን አታድርግ ተብሎ ነው፣ ስደትን አድርግ ተብሎ። መጨረሻ ላይ መዲና ላይ መተው ካልተዋጋን አሉ ከሃዲያኖች። በቃ እዚያም መተው ማለት ነው። ገብቶሻል? ከሃዲያኖች ከመካ መተው። በዚህ ጊዜ አላህ ፈቀደ። ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ የሚለው የመጀመሪያ አንቀጽ ወረደ ስለ ጂሃድ አስመልክቶ። ለእነዚያ ለተበደሉና ለተጨቆኑ ሰዎች ለተሳደዱ ሰዎች ከራሳቸው እንዲከላከሉና ጂሃድ እንዲያደርጉ ተፈቀደላቸዋል አላህ። አየሽ፣ ስለዚህ ጂሃድ ብሎ ማለት ሊያጠቃሽ የሚመጣን አካል የምትከላከይበት የሆነ ስርዓት ነው። አንድ ሊበደል ያለ ሰው ከራሱ ለመከላከል ብሎ ጦርም ቢያዘጋጅና ሽጉጥም ቢያዘጋጅ መሳሪያም ቢያዘጋጅ ሊገድልህና ሊያጠቃህ ለሚመጣ ሰው ይሄ ጥፋተኛ ነው። ይሄ ሰው አይደለም። የአንድ ሀገር ወታደር ነው ሰች የሀገሪቱን ወታደር ያዘጋጃል የሀገር መንግስት አይደለ? መሳሪያ ያስታጥቃቸዋል፣ ያሰለጥናቸዋል፣ ሀገራቸውንና ቤተሰቦቻቸውን ንብረታቸውን ይጠብቃሉ። በእነዚህ ላይ ጥፋቱ ምንድን ነው? ጠላት ሊመጣ ሲል የዛኔ ይዋጉታል። ያ የሚያደርጉት ነገር ጂሃድ ይባላል። ስለዚህ ጂሃድ ማለት ከጠላት ራስን ለመከላከል የምታደርገው ግጥሚያ ፋይት ያ እና ይህ ደግሞ ጥፋት አይደለም። ይህ ጥፋት አይደለም። ይሄን ያሳል። ቴንኪዩ። ስለዚህ እንደሚባል በጂሃድ አታምንም ማለት ነው። ሁሱ በጂሃድ አታምንም። የጂሃድን ትርጓሜ ተረዳሽ? ቅድም በተረዳሽው መልኩ ከሆነ ስህተት ነው። እሱን አላምንበትም። እሱ ምንድነው ሄዶ መግደል ከሆነ እሱን አላምንበትም። ኢስላም እውነተኛ አይደለም እንደዛ ተብሎ የሚወራው ነገር። አዎ ውሸት ነው። ንጹሃን ክርስቲያኖችን ሄዶ መግደል ምናምን ይሄ ፍጹም አይቻልም። ሊጋደል የመጣ ከሆነ ግን የዛኔ ራስን ከመከላከል አንጻር እንትን ካሉ የዛኔ ሊዋጋቸዋል። አላህ በቁርአን ላይ ሲናገር ወቃቲሉ ፊ ሰቢሊላሂ الذين يقاتلونكم አለ። እነዚያን የሚጋደሏችሁን የሌላ እምነት ተከታዮች ተጋደሏቸው አለ። የማይጋደሉንን ሰላም የሆኑት በፍጹም አንጋደላቸውም። ወላ ተዕተዱ አለ አላህ። በማይጋደሉት ላይ ግን ወሰንን እንዳታልፉ አለ አላህ። እሺ ወሰን ማለፍ አይደለም። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት ጠላት በሚመጣ ጊዜ ሰራዊቶቻቸውን ሲልኩ ምን ይሉ ነበር? ላ ተቅትሉ ጢፍለን ሰጊረን ወላ ሸይኸን ከቢራ ወላ እምረአተን ወላ ራሂበን ፊ ሶማዓቲህ ይሉ ነበር።
በጦርነት ላይ ሲልኳቸው ሙስሊሞችን አደራ የከሃዲያን ህፃናቶች ልጆችን እንዳትገሉ፣ ሴቶቻቸውንም እንዳትገሉ፣ አዛውንቶቻቸውና ሽማግሌዎቻቸውንም እንዳትገሉ፣ በቤተ ክርስቲያን ወይንም በገዳም ውስጥ ያለን መነኩሴንም እንዳትገሉ ይሉ ነበር። የሚገርምሽ አንድ ላሳይሽ ይሄን ጉድ። አሁን ያንቺ ሰምተሽ ታውቂያለሽ? መነኩሴን ገዳም ውስጥ የሆነ ነገር የሰማሁኝ አይሁዶችንና ክርስቲያኖችን እንዳቀርቧቸው ነው፣ ሰላም እንዳትሏቸው ነው የሚል ነገር ሰምቼ ነው። ስህተት ነው። ወደሱ እንመጣለን። ወደሱ ማስረዳሻለሁ። አሁን በገዳም ውስጥ ያሉ ክርስቲያኖችን እንዳትገሉ የሚል ቃል ላሳይሽ። አሁን ክርስቲያንን በመግደል ይጸደቃል ነው ያሉሽ አይደለ? አዎ። አሁን ደግሞ ኢስላም እንደሚል ላሳይሽ። ነብዩ ሰለላሁ ዐለይሂ ወሰለም ወላ ራሂባን ፊ ሰውማዓቲሂ በተለያየ ዘመንም እኮ ቤተክርስቲያን የሚያቃጥሉ ምናምን ያው ትክክለኛ ሊሆንም ላይሆንም ይችላሉ፣ ሙስሊሞች ናቸው ይባላል አይደለ? ትክክለኛ ይሁን አይሁን አላውቅም፣ ግን ቤተክርስቲያን ገዳሞችን ማቃጠል ራሱ ስህተት እንደሆነ አሳይሻለሁ። አንዴ የቀሳውስቶችን አይ ቲንክ ሀውሱ እኔ ሙስሊም አንድ እንደሆነ ብቻ ነበር የማውቀው፣ ግን ብዙ አይነት ሙስሊም እንዳለ አላውቅም ነበር እና ወሃቢያ ምናምን እሺ ቀሳውስቶችን ስለመግደል አንዴ ይሄንን ላሳይሽና ከዚያ በኋላ እንቀጥላለን። እዚህ ጋር ይታያችኋል። ይሄ ወደ አማርኛ ልቀይርልሽ ባጭሩ። ያው ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰራዊቶቻቸውን በላኩ ጊዜ ምን ይሉ ነበር? በአላህ ስም ውጡ፣ በአላህ የማያምኑትን በአላህ መንገድ ተዋጉ፣ አትክዱ፣ አትስረቁ፣ አትቁረጡ፣ ልጆችን አትግደሉ። አየሽ፣ የገዳማት ሰዎችን ምን አትበሉ ይሉ ነበር? አትግደሉ ይሉ ነበር አይደለ? የገዳማት ሰዎችን አትግደሉ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ክርስቲያኖችን የገደለ ይጸድቃል የሚሏችሁ ውሸት ነው። ለእስልምና ክፉ አመለካከት እንዲኖራችሁ የሚፈልጉ ቀሳውስቶቻችሁ ናቸው። በጣም እያሳቷችሁ ነው። ነብዩ ሰለላሁ ዐለይሂ ወሰለም አደራ በገዳም ላይ የሚገኝን ቄስ እንዳትነኩ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሁን ደግሞ ስለ ገዳማትና ስለ ቤተክርስቲያን እንዳታጠፉባቸው ያለውን ደግሞ ላሳይሽ። በቁርአን ላይ ላሳይሽ። እሺ ያው እነዚህ ጋር አላህ ምን ይላል? ለእነዚያ ጌታችን አላህ ነው ከማለታቸው በስተቀር ያለ አግባብ ከሀገራቸው የተባረሩ ለሆኑ ተፈቀደ። አላህ ሰዎችን ከፊላቸውን በከፊሉ መገፍተሩ ባልኖረ ኖሮ ገዳማት፣ ቤተክርስቲያኖችም ምኩራቦችም በውስጣቸው የአላህ ስም በብዛት የሚወሳባቸው መስጊዶችን በተፈረሱ ነበር አለ። አየሽ፣ እነዚህ ከመስጊድ ጋር ቀላቀላቸው። ቤተክርስቲያንና ገዳማት መስጊዶች እንዳይፈረሱ እያለ አላህ ሱብሓነሁ ወተዓላ ይከለክላል። አየሽ፣ ቤተክርስቲያን ብሎ ራሱ ማለት ነው። ምኩራቦችን፣ ቤተክርስቲያኖችን፣ ገዳማቶችን እንዳያፈርሱ ሰዎች አላህ ሱብሓነሁ ወተዓላ ይከለክላል። እሺ፣ ስለዚህ ይህ ቤተክርስቲያንን እየሄዱ አቃጥሉ፣ እንደዚህ እንትን በሉ፣ ያፈርሷቸው ይላሉ። እነሱ ናቸው ያፈረሱት የሚለው ውሸት ነው። ራሳቸው አቃጥለው ሙስሊሙን እንደዚህ ለማስጠቆር በክርስቲያኖች ልብ ውስጥ ክፉ ማንነትን ለመዝራት የሚደረግ የፖለቲከኞች ሴራ ነው እንጂ በፍጹም የእስልምና አስተምሮ አይደለም። ቀጣይ ጥያቄሽ። እሺ፣ ስለዚህ አይኤስ ሙስሊም አይደሉም ማለት ክርስቲያኖችን ያረዱ ሙስሊም አይደሉም። አይስ ናቸው። ግን ራሳቸውን ሙስሊም አድርገው ነው አይደለም የሚጠሩት። ሙስሊሞች ነው። ስህተት ነው። ለምሳሌ አንድ ክርስቲያን መጥቶ የሆነ ስህተት ቢሰራ ወደ ራሱን ወደ ክርስትና ሃይማኖት አስጠግቶ የዛኔ ያ ሰው ነው ተወቃሽ አይደለ? እንደዚያም ሰዎች በፍጹም እስላምን የሚወክል ስራ አላደረጉም። እኛ ሊቢያ ላይ የተገደሉ የኢትዮጵያን ክርስቲያኖችን እኔ በሰዓቱ ተቃውሜያለሁ። ስህተት ነው ይሄ፣ በፍጹም እስላምን አይወክልም። አይ እሺ፣ ስለዚህ ጥያቄ ነቢያችሁ መሐመድ አለክ ሁሱ የት ሄድክ? አለ ቀጥል። ያ እንደዚህ ካሜራውን ፊት ጋር የምታዳምጠኝ ይመስለኛል። ካሜራውን ፊት ጋር ስታረጋ እና ነብዩ መሐመድ ለምንድን ነው አይሻን አላህን የመረጠለት? አይሻን ለሚስትነት ወይስ ራሳቸው ነብዩ መሐመድ ናቸው አይሻን የመረጡት ወይስ አላህ ነው? አላህ ከሆነ ለምን ላይክ በእድሜ ሰውነታ ጠንከር ያለ ልጅ ለምን አልመረጠም? አላህ ህፃን ልጅ ለምን መረጠ?
እሷ ሰውነቴ የጠነከረ ነበር ብላ ቃል በቃል ተናግራለች። እንዴት እንደሆነ ላስረዳሽ።